የጌታ ሰላምና ቸርነት ይብዛላችሁ ውድ ኢትዮጵያውያንና በዓለም ላይ የምትገኙ በሙሉ እንደምን አላችሁ? ዛሬም አንድ መልእክት ይዤ ወደ እናንተ መጥቻለሁ። መልእክቱንም የሚናገረው ከእግዚአብሔር ቃል ነው። ትንቢተ ሚልክያስ ምዕራፍ 3 ከቁጥር 16 ያለውን ክፍል አንብቤ ከዚያ የእግዚአብሔርን ቃል አካፍላችኋለሁ። እንደዚህ ይላል። የዚያን ጊዜ እግዚአብሔርን የሚፈሩ እርስ በርሳቸው ተነጋገሩ። እግዚአብሔርም አደመጠ ሰማም። እግዚአብሔርንም ለሚፈሩ ስሙንም ለሚያስቡ የመታሰቢያ መጽሐፍ በፊቱ ተጻፈ። እኔ በሚሰራበት ቀን እነርሱ የኔ ገንዘብ ይሆናሉ ይላል የሰራዊት ጌታ እግዚአብሔር። ሰውም የሚያገለግለውን ልጁን እንደሚምር እንዲሁ እምራችኋለሁ። ተመልሳችሁም በጻድቁና በኃጢአተኛው መካከል ለእግዚአብሔር በሚገዛውና በማይገዛው መካከል ትለያላችሁ። ምዕራፍ 4 ከቁጥር 1። እነሆ እንደ ምድጃ እሳት የሚነድ ቀን ይመጣል። ትዕቢተኞችና ኃጢአትን የሚሰሩ ሁሉ ገለባ ይሆናሉ። የሚመጣውም ቀን ያቃጥላቸዋል፣ ስርንና ቅርንጫፍንም አይተውላቸው ይላል የሰራዊት ጌታ እግዚአብሔር። ነገር ግን ስምን ለምትፈሩ ለእናንተ የጽድቅ ፀሐይ ትወጣላችኋለች፣ ፈውስም በክንፎቿ ውስጥ ይሆናል። እናንተም ትወጣላችሁ፣ እንደ ሰባም አንበሳ ትፈነጫላችሁ። በሚሰራበት ቀን በደለኞች ከእግራችሁ ጫማ በታች አመድ ይሆናሉና እናንተም ትረግጧቸዋላችሁ ይላል የሰራዊት ጌታ እግዚአብሔር። ይህ የእግዚአብሔር ቃል ነው። ከዚህ ቃል መነሻ ነው የእግዚአብሔርን ቃል የምንካፈለው። እንዲህ በሚል ርዕስ ለጥቂት ሰዓት የእግዚአብሔርን ቃል እናገራለሁ። እግዚአብሔር የሚያየውና የሚሰማው ትውልድ። ሚልክያስ የስሙ ትርጉም መልእክተኛዬ ማለት ነው። መጽሐፉን የጻፈው በ433 ከክርስቶስ ልደት በፊት ነህምያ ወደ ፋርስ ከተመለሰ በኋላ ወይም ለሁለተኛ ጊዜ ገዢ ሆኖ በተሾመበት ጊዜ ሊሆን እንደሚችል አዋቂዎች ይናገራሉ። የመጽሐፉ ታሪካዊ ዳራ ስታይ ከምርኮ የተመለሱት ወገኖች በሐጌና በዘካርያስ ትንቢታዊ እንቅስቃሴ በመነሳሳት የቤተ መቅደሱን ሥራ በገዣቸው በዘሩባቤል መሪነት በ516 ዓመተ ዓለም አጠናቀዋል። ጊዜው በ458 ከክርስቶስ ልደት በፊት በብዙ ሺህ የሚቆጠር አይሁድና ካህኑ ዕዝራ ከምርኮ በመመለሳቸው ማህበረሰቡ የተበረታታበት ጊዜ ነበረ። ዕዝራ የሚካሄደውን አምልኮ ፈሪ አስይዞ እንዲያጠናክረውና በሙሴ የተሰጠው ሕግ በሥራ ላይ መዋሉን እንዲያረጋግጥ የፋርስ ንጉሥ አርጤክስስ ዕዝራን አበረታቶታል። ዕዝራ ምዕራፍ 7 ከቁጥር 17 እና ቁጥር 25 እና ቁጥር 26። ከ13 ዓመት በኋላ ይህ ማለት በ445 ዓመተ ዓለም የፋርስ ንጉሥ ጠጅ አሳላፊ ነህምያ ወደ ኢየሩሳሌም እንዲመለስና ቅጥሮቹን እንደገና እንዲሠራ ፈቃድ ሰጠው። ነህምያ ምዕራፍ 6 ከቁጥር 15። ነህምያ አዲስ ተሿሚ እንደመሆኑ መጠን የተለያዩ ነገሮችን አድርጓል። እነዚህም ነገሮች ድሆች የሚረዱበትን መንገድ በመቀየስ ቀዳሚ ስፍራ ይዟል። ከባዕድ ሕዝብ ጋር የሚደረገውን ጋብቻ እርም ሆኖ እንዲቀር አድርጓል። ሰንበት እንዲከበር አድርጓል። አስራታቸውንና መባቸውን በታማኝነት እንዲከፍሉ ሕዝቡን አግባብቷቸዋል። ነህምያ ምዕራፍ 5 ቁጥር 12 እስከ 13 እንዲሁም ነህምያ ምዕራፍ 10 ቁጥር 30። ነህምያ በ433 ዓመተ ዓለም የፋርስ ንጉሥ ለማገልገል ወደዚያ ከተመለሰ በኋላ የአይሁድ ሕዝብ እርሱ በሌለበት በኃጢአት ወደቀ። እንዲህ ማድረግ ጀመሩ። አስራት መክፈልን ተው፣ ሰንበታትን ሻሩ፣ ከባዕዳን ሕዝቦች ጋር መጋባት ጀመሩ። ካህናት ምግባረ ብልሹ ሆኑና እግዚአብሔርን ማሳዘን ጀመሩ። ከእነዚህ በደሎች ብዙዎችን ነቢዩ ሚልክያስ አውግዟቸዋል። የመጽሐፍ መሪ ሐሳብ
ትምህርቱን ስንመለከት አይሁድ ከምርኮ በኋላ ተመልሰው ቤተ መቅደሱን እንደገና እንዲሰሩ ቢፈቀድላቸው አንዳንድ ተስፋ አስቆራጭ ሁኔታዎች በሃይማኖታቸው ጥርጣሬ ፈጥሮባቸዋል። ምድራቸው በፋርስ ሰፊ ግዛት መካከል ተገላ በመቀመጥ አነስተኛ ክፍለ ሀገር ሆና ቀርታለች። የክብር ዘመን ወደፊት እንደሚመጣ እነ ሐጋና ዘካርያስ ቢናገሩ ሳይፈጸም ቀረ። አምላካቸው በኃይልና በግርማ ወደ ቤተ መቅደሳቸው አልመጣም። ከዚያም የተነሳ የእግዚአብሔርን የፍቅር ኪዳን ተጠራጠሩ። ፊት ሰጭነቱን ተጠራጠሩ። የአይሁድ ማህበረሰብ ተስፋ ቆረጠ። አምልኳቸው ሃይማኖታዊ ስርዓት ብቻ እንዲሆን አደረጉ። ሕጉንም በጥንቃቄ ማክበሩን ትተው ወደ ኋላ ተመለሱ። ሚልክያስ ይህንን ሕዝብ ከኃጢአት እንዲመለሱና እግዚአብሔር ደግሞ ቃል ኪዳኑን ለመፈጸም እነሱ ካልተመለሱ የሚተው አምላክ መሆኑን እየጠቀሰ ይወቅሳቸዋል። ያ ታላቁ አስፈሪ የጌታ ቀን እንደሚመጣ፣ እንደ ምድጃ እሳት የሚነድ ቀን እንደሚመጣ፣ አንድ ቀን እግዚአብሔር የሚሰራ ቀን እንዳለ ያረጋግጥላቸዋል ማለት ነው። ስለ መጽሐፉ መግቢያ ያን ያክል ካልኩ፣ ቀጥሎ ደግሞ ካነበብኩት ሐሳብ መነሻ የሚልክያስ መጽሐፍ የሚያወራቸውን ከአራቱም ምዕራፎች አንዳንድ ሐሳቦችን በማንሳት የእግዚአብሔርን ቃል ለማካፈል ፈልጋለሁ። ያነበብነው ክፍል እግዚአብሔርን የሚፈሩ እርስ በርሳቸው ተነጋገሩ ይላል። ምን ነበር የተነጋገሩት? ምንስ ነበር ሲነጋገሩ የሰማቸው እግዚአብሔር ያደመጠላቸው? ይህ መጽሐፍ እግዚአብሔር በሕዝቡ ላይ የተቆጣበትና ማስጠንቀቂያ የሰጠበት ነው። የዚያን ጊዜ ይላል ያነበብነው ክፍል። የዚያን ጊዜ ማለት መቼ ማለት ነው? ምን የሆነበት ጊዜ ነው? የዚያን ጊዜ ምን የተፈጠረበት ነው? ምን ሰዓት ላይ ነው እግዚአብሔርን የሚፈሩ ሰዎች ቁጭ ብለው መነጋገር የጀመሩት? እግዚአብሔርም የሰማቸው ያደመጣቸው የተወሰኑ ሐሳቦችን ላንሳት። ይህንን ሐሳብ ለማብራራትና ለማወቅ ሚልክያስ መጽሐፍ አራቱን ምዕራፍ ወደ ማንበብ ተመለስኩኝ እና ያገኟቸው ግኝቶች አሉ። አንዱ የእግዚአብሔርን ፍቅር ኪዳን መጠራጠር ይገኛል። የይሁዳ ሕዝብ በራሳቸው ኃጢአትና በደል ምክንያት እግዚአብሔር የተናገረውን ነገር ብቻ ባለመፈጸሙ እግዚአብሔር ወዳችኋለሁ ስላቸው እነሱ ደግሞ አትወደንም አሉት። አንፈልግም፣ አትውደደን አሉት እግዚአብሔር። እንደዚህ አይነት የጭካኔ ሐሳብ የነበራቸው ሰዎች ነበሩ። እግዚአብሔር ደግሞ ተው ይወዳችኋለሁ ይላቸዋል። ተው እኔ ወዳችኋለሁ ይላቸዋል። እነሱ ደግሞ አይወደንም፣ እግዚአብሔር አትወደንም የሚሉ ሰዎች ነበሩ። ሁለተኛ የእግዚአብሔርን ስምና ለእግዚአብሔር የሚቀርበውን መስዋዕቱን የሚያቃልሉ ካህናትና ሰዎች ነበሩ። እነዚህን ሰዎች እግዚአብሔር እኔን እኮ አቃላችኋል፣ ስሜን አቃላችኋል፣ ክብርን አቃላችኋል፣ የሚሰዋበትን የመስዋዕት ቦታዬንም ደግሞ አቃላችኋል ብሎ ይነግራቸዋል። እነሱ ደግሞ ያቃለልን በምንድን ነው? አላቃለልንም ብለው እግዚአብሔር ላይ አመፁ። እግዚአብሔር ደግሞ እንደዚህ አላቸው፣ ታዲያ የምታከብሩኝ ከሆነ ክብሬ ወዴት አለ? መፈራትስ ወዴት አለ አላቸው። እግዚአብሔር በመሰዊያ ላይ ርኩስ እንጀራ ታቀርባላችሁ፣ የእግዚአብሔር ገበታ የተነቀፈ ነው ትላላችሁ፣ እውር መስዋዕትን ታቀርባላችሁ። ታዲያ እንደዚህ ያደረጋችሁ አላቃለልንም ትላላችሁ። እንዴት እንደዚህ ትላላችሁ? ስመን አቃላችኋል፣ ክብርን አቃላችኋል፣ ተው ይላችኋል። ልመለሱ ፈቃደኛ አልነበሩም። አንካሳና የታመመ መስዋዕት ያቀርቡለት ነበር። ቁጥር ከ6 እስከ 14 ያንን ሁሉ ክፋት እያደረጉ ጌታ እግዚአብሔር ቢያስረዳቸውም የማይቀበሉ ሆነው ልባቸው እንደነደሩ፣ እግዚአብሔር ግን ሸንጋይ ሰው ርጉም ይሁን አለ። ከቁጥር 14 እኔን ትሸነግናላችሁ፣ ሸንጋይ ርጉም ይሁን ብሎ እግዚአብሔር ተናገረ። ሶስተኛ ከአሕዛብ ጋር ጋብቻ ማድረግና የቃል ኪዳን ሚስትን ማታለል ይታይባቸዋል። ነህምያ አገልግሏቸው ወደ ፋርስ ንጉሥ ከተመለሰ በኋላ ከባዕዳን ጋር መጋባት ብቻ ሳይሆን የቃል ኪዳን ሚስታቸውንም ማታለል ዋና ስራቸው ሆነ። ከማታለል ባለፈ ከሚስቶቻቸው ጋር የመፈታታት ነገር በዛ።
ስለሆነም እግዚአብሔር ቃል ኪዳንና የልጅነት ምስታችሁን አታታልሉ፣ አትፋቱ፣ መንፈሳችሁንም ጠብቁ በማለት ያስጠነቅቃቸዋል። ምዕራፍ 2 ቁጥር 11 እስከ 16። ይህ ሕዝብ ግን ይህንም ነገር የማይሰማ ሕዝብ ነበር። አራተኛ በቃላቸው እግዚአብሔርን ማታከት አለ። ይህ ሕዝብ በቃላቸው በንግግራቸው ሕገ ወጥ ሆነዋል። ያም ክፉን የሚያደርግ ሁሉ በእግዚአብሔር ፊት መልካም ነው ይላሉ። እርሱስ በእነርሱ ደስ ይለዋል። የፍርድ አምላክ ወዴት አለ በማለት የሚናገሩ ደፋሮች የበዙበት ጊዜ ነበር። ምዕራፍ 2 ቁጥር 17 ላይ እና እግዚአብሔር እኮ ምንም አይፈርድም፣ አይመጣም፣ ውሸት ነው አሉ። ይመጣል ብለው እነ ዘካርያስና እነ ሐጌ የሚናገሩ ነገር ውሸት ነው። እግዚአብሔር አይመጣም፣ ወደ ቤተ መቅደሱ አይመጣም፣ የማይመጣ አምላክ ነው ብለው ይናገራሉ። ግን ሚልክያስ ምላሽ ይሰጣቸዋል። ምዕራፍ 3 ላይ የምትጠብቁት ጌታ በድንገት ወደ ቤተ መቅደሱ ይመጣል አላቸው። እርሱ እንደ አንጥረኛ እሳት ነው፣ እንደ አጣቢ ሳሙና ነው። ብዙ ነገርን ያደርጋል፣ ብዙ ነገርን ይሰራል። ኃያል ነው እሱ፣ ይመጣል እኮ ይላቸዋል። አምስተኛ ነገር ከእግዚአብሔር ሥርዓት ፈቀቅ ማለት ብሎ የእግዚአብሔርን ሥርዓት አለመጠበቅ ይታይባል። እግዚአብሔር ይህንን ትውልድ እንዲህ አላቸው። ምዕራፍ 3 ከቁጥር 6 ጀምሮ ከአባቶቻችሁ ዘመን ጀምሮ ከሥርዓተ ፈቀቅ ብላችኋል፣ ሥርዓትን አልጠበቃችሁም፣ እኔን ሰርቃችኋል፣ በእኔ ላይ በድፍረት ተናግራችኋል፣ ልክ አይደላችሁም። ይህ ደግሞ ከአባቶቻችሁ ዘመን ጀምሮ ነው፣ ተው ተመለሱ ይላችኋል። የሚገርም ነገር እግዚአብሔር ራሱ በድላችሁኛል ብሎ ሲናገር አያምኑትም። አልበደልንም፣ አልሰረቅንም፣ ምን አጠፋን፣ ምን አደረግን፣ እንዴት እንደዚህ ትላለህ፣ ባክ አላደረግንም አሉት። እንደዚህ አይነት በድፍረት ይናገራሉ። በድፍረት ከሚናገሩት ነገር እግዚአብሔርን ማገልገል ከንቱ ነው፣ ትእዛዙን መጠበቅ ከንቱ ነው፣ ስለ እርሱ ሐዘንተኛ መሆን አይረባም። የሚያታልሉት ብፁዓን ናቸው፣ ክፋትን የሚሰሩት ጸንተው ይኖራሉ። እግዚአብሔርን እየተፈታተኑ ነገር ግን ያመልጣሉ እንጂ ምንም አልሆኑም በማለት እግዚአብሔር ላይ ይናገራሉ። ምዕራፍ 3 ቁጥር 7 እስከ 15። እግዚአብሔር ይህንን ሕዝብ ሲጠይቃቸው ሐሳቡን ሲቃወሙ፣ በድፍረት ሲናገሩ፣ እግዚአብሔር የለም ሲሉ፣ እርሱ እግዚአብሔር ተው እንደዚህ አትሁኑ በማለት ስለምናቸው እምቢ ካላችሁ ትረገማላችሁ እያለ ሲናገር ይሰሙ የነበሩ ሰዎች ነበሩ። እነርሱም እግዚአብሔርን የሚፈሩ ናቸው፣ እግዚአብሔርን የሚያከብሩ ናቸው። እነርሱም የእግዚአብሔርን ስም ከፍ ከፍ የሚያደርጉ ናቸው። እነርሱም እግዚአብሔርን ማያሳዝኑ ናቸው። ስለዚህ እርስ በርሳቸው ይነጋገሩ ነበር፣ እርስ በርሳቸው ይወያዩ ነበር። እግዚአብሔር እወዳለሁ ባላቸው ጊዜ አይወደንም አሉ። ስሜን አቃላችኋል ስላቸው አላቃልም አሉ። በድፍረት ተናገራችሁብኝ ስላቸው አልተናገርንም አሉ። ሚስቶቻችሁን አትፋቱ፣ ከአሕዛብ ጋር አትጋቡ ብሏቸው ነበር። ነገር ግን ያንን አፈረሱ። ከሥርዓተ ፈቀቅ ብላችኋል ብሎ ሲናገራቸው የትም ፈቀቅ አላልንም ብለው እምቢ አሉ። አንተን እንደው ማገልገል ከንቱ ነው አሉ። የዚያን ጊዜ እግዚአብሔርን የሚፈሩ ጌታ የተናገረው እውነት ነው የሚሉ በእግዚአብሔር ፊት ተነጋገሩ፣ ተወያይተዋል። እግዚአብሔር ሰማቸው፣ አደመጣቸው። ክብር ለእግዚአብሔር ይሁን። እንደዚህ አይነት ትውልድ ነው እግዚአብሔር የሚሰማቸው። እግዚአብሔር ዝም ሲል የማይሰማ አምላክ ይመስላል፣ ምንም የማያውቅ ይመስላል። ነገር ግን አይደለም። በጽድቅ ተናደው በጽድቅ የሚያለቅሱትን ለእውነት የሚወግኑትን እግዚአብሔር ያያቸዋል። አንድ ቀን ይፈርዳል። ሉቃስ ወንጌል ምዕራፍ 24 ከቁጥር 13 ጀምሮ ሲታይ ጌታችን ኢየሱስ ክርስቶስ ተይዞ ከተቀበረ በኋላ ኤማውስ መንገደኞች መንገድ ላይ ሲነጋገሩ ነበር። እየተናደዱ ይሄዳሉ፣ ውስጣቸው ሲቃጠል ይሄዳሉ። ይህንን ሰው እንዴት እንደዚህ ያደርጋሉ? ክፋት እኮ አልነበረበትም፣ መልካምነትን አድርጓል እንጂ በደል እኮ አልፈጸመም። እንዴት ተበደለ ይህ ሰው እያሉ ይነጋገሩ ነበር። ጌታ ግን ተነስቶ ከነሱ ጋር መንገድ ላይ ይሄድ ነበር፣ ያነጋገራቸው ነበር። ከሙሴ ጀምሮ የነበረውን በነቢያት የተጻፈውን በወንጌሉ አሁን ገናም የሚፈጸመው ነገር ሁሉ ይነግራቸው ነበር። ትንሣኤውን ያበስር ነበር።
ይነሳል እኮ በሶስተኛ ቀን ይነሳል፣ እንዴት ጻፈ ነው አይዟችሁ ያለ ይነግራቸው ነበር። አእምሯቸውን ከፈተላቸው፣ ልባቸውን ከፈተላቸው፣ አይናቸውን ከፈተላቸው። ብቻቸውን የሚሄዱ ይመስላቸው ነበር፣ ብቻቸው ይነጋገሩ መሰላቸው። ጌታ ኢየሱስ ግን ከነሱ ጋር ሆኖ ይሰማቸው ነበር። ዛሬም ስለ ጽድቅ ወግነው የሚያወሩትን ሁለተኛ ሰው በሌለበት ቢነጋገሩ ጌታ ይሰማቸዋል፣ ያያቸዋል ማለት ነው። ጌታችን ኢየሱስ ክርስቶስ በመስቀል ላይ በተሰቀለ ጊዜ ሁለት ወንበዶች በግራና በቀኝ ተሰቅለው ነበር። አንዱ እንደዚህ አለ፣ አንተ የእግዚአብሔር ልጅ ከሆንክ ስልጣን ካለ እኛንም አድን ራስንም አድን ብሎ ጌታ ኢየሱስን መሳደብ ጀመር። አንዱ ደግሞ ሁለተኛው እንደዚህ አለ፣ አንተ ሰው ለምን እንደዚህ ትናገራለህ? ይህ ሰው እኮ ምንም አላጠፋም፣ እኛ በወንጀላችን ነው የተያዝነው፣ በወንጀላችን ምክንያት ነው የተፈረደብን፣ እንዲህ አትበል ይለው ነበር። ከዚያ በኋላ ዘወር ብሎ ጌታ እንደዚህ አለ፣ ጌታ ሆይ በመንግስት በመጣህ ጊዜ አስበኝ አለው። ጌታ ኢየሱስ እንደዚህ አለው፣ ካሁን ሰዓት በኋላ ከዚህ ሰዓት ጀምሮ ከኔ ጋር በገነት ነህ አለው። እግዚአብሔር የተመሰገነ ይሁን። አየው፣ ጸሎቱን ሰማው። ኃጢአተኛው አመፀኛው ሲሳደበው፣ ይሄኛው ግን በደሉን በማመን ድካሙን በማመን እኔ በበደሌ ነው የሆንኩትና አስበኝ ብሎ ብናገረው ቢለምነው ጌታ ሰማው። በምልኪያ ዘመን ብዙዎቻቸው እግዚአብሔርን ሲያሳዝኑ፣ ብዙዎቻቸው የቃል ኪዳኑን ፍቅር እምቢ ሲሉ፣ ብዙዎቻቸው የከበረውን ስሙን ሲያቃልሉ፣ ብዙዎቻቸው በድፍረት በሱ ላይ ሲናገሩ፣ ብዙዎቻቸው በድፍረት ከሥርዓቱ ፈቀቅ ብለው ቢሄዱ፣ እግዚአብሔር ቢመክራቸውም ተመለሱ ብላቸውም ለመመለስ ፈቃደኛ ባይሆኑም እንኳን እግዚአብሔርን የሚፈሩ እግዚአብሔርን የሚያከብሩ እርስ በራሳቸው ለብቻቸው ሲነጋገሩ እንዴት እናድርግ፣ እንዴት ይሆናል፣ እንዴት ይናገራሉ እያሉ ሲናገሩ እግዚአብሔር ከሰማይ ሰማቸው፣ አደመጣቸው። እግዚአብሔር አያያቸው። ዛሬም ከክፋት ርቀው ብዙዎች ክፋትን እንኳን ቢሰሩ ጽድቅን ይዘው እውነትን ይዘው የሚመላለሱ ውስጣቸው ሲናደድ ስለ እግዚአብሔር የሚነጋገሩትን እግዚአብሔር ይሰማቸዋል፣ እግዚአብሔር ያያቸዋል። ዛሬም በእግዚአብሔር ፊት የሚታዩ ዛሬም እግዚአብሔር የሚሰማቸው ትውልድ እንደዚህ አይነት ትውልድ ነው። አንድ ቀን እንደ ምድጃ እሳት የሚነድ ቀን ይመጣል። አንድ ቀን እግዚአብሔር የሚሰራበት ቀን ይመጣል። የዚያን ጊዜ ኃጢአተኞች ገለባ ይሆናሉ። ስራቸውም አይቀርላቸውም፣ ቅርንጫፎቻቸውም አይቀርላቸውም፣ ፈጽሞ ይደርቃሉ። እግዚአብሔርን የሚፈሩ ስሙን የሚያከብሩ እነሱ ግን የጽድቅ ፀሐይ ይወጣላቸዋል። ያቺ የምትወጣዋ ፀሐይ እንደ ድሮ አይደለችም፣ ለሌሎች እንደ እሳት የሆነች፣ ለነሱ ግን በክንፎቿ ፈውስን ይዛ ፈውስን አቅፋ የምትመጣ ፀሐይ ናት። እግዚአብሔር ጻድቃንን ይጎብኛቸዋል። እግዚአብሔር እሱን የሚፈሩትን ያያቸዋል። እግዚአብሔር እሱን የሚፈሩትን ይሰማቸዋል። ስለሱ የሚነጋገሩትን ያያል። የዚያን ጊዜ ክፋት የበዛበት ጊዜ፣ የዚያን ጊዜ ሰዎች እግዚአብሔርን በካዱ ጊዜ እውነትን ይዘው ከእግዚአብሔር ጋር የቆዩ ሰዎች በመታሰቢያ በፊቱ እንደተጻፉ እግዚአብሔር እኔ በሚሰራበት ቀን ገንዘቤ ይሆናሉ እንዳሉኝ የማልሰራ አይደለሁም፣ የማልመጣ አይደለሁም፣ ድንገት እገኛለሁ። አንድ ቀን ይሰራለሁ፣ አንድ ቀን ሁሉን ይፈጽማለሁ። የዚያን ጊዜ የሚፈሩኝ የሚያከብሩኝ ገንዘቤ ይሆናሉ ብሎ እግዚአብሔር ተናገረ። እንግዲህ ወዳጆች ሆይ በዓለም ላይ የምትገኙ ሁሉ ኃጢአተኛ ቢሆን ሰው ሁሉ በክፋት ቢያምፅ፣ እናንተ ግን እግዚአብሔርን ፍሩ፣ ከእግዚአብሔር ጋር ኑሩ። እግዚአብሔር ያያልና ሌሎችን በሚያጠፋቸው ጊዜ እናንተን ደግሞ ያድናችኋልና ለራሱ ክብር ያኖራችኋልና ገንዘቡ ትሆናላችሁና ከጥፋት ቀን ታመልጣላችሁና እግዚአብሔር ያያችኋል፣ እግዚአብሔር ይሰማችኋል። እግዚአብሔር ስሙ የተባረከ ይሁን። ይህንን መልእክት ነው ለማስተላለፍ የመጣሁትና እግዚአብሔር ዘመናችሁን ይባርክ። ተባረኩልኝ። አሜን።